ታፈሱ በቃ ጸጉር ቤት ልሄድ ነው። ቤቱን አጸዳጂ፣ ልጁን ያዢ፣ ቡና ቀራርብሽ ጠብቂኝ። ዛሬ ስራ ስለሌለ ቢያንስ ጸጉሬን ተሰራርቼ ልምጣ። እትዬ የእርሶ ስራ ለምንድን ነው የሌለ? ዛሬ ካላንደር ይዘጋል። ታፈሱ ዛሬ ስራ የለም። እንዴት ሆነ? እኔም የለም እትዬ። እርሶም ሰራተኛ እኔም ሰራተኛ፣ ለኔም ካላንደር ይዘጋል። እርሶም ሰራተኛ እኔም ሰራተኛ። እትዬ እኔም ኩሽናዬን ዘግቼ እሄዳለሁ። አንቺ ምንድን ነው የምትጨማለቂው? እትዬ እንዴት አሉማ? ኦቨርታይም ያስቡልኝ። ኦቨርታይም ማለት እኔ ካላንደር ዘግቶ የምሰራ ምንድን ነው? አንተ ስለአንተ ተቆለለ አታፍጫ። አንቺ በቃ ሽንኩርቱን ክተፊ። ታሰቡልኝ መንገድ ወይ ካልታሰበልሽ አትነኪው። ማለት እትዬ እኔም ሰራተኛ እርሶም ሰራተኛ፣ ለኔም ይዘጋል። እልሽ እንዲህ ሳልዘጋሽ አሁን አርፈሽ ስራሽን ሰሪ። ወይ ኧረ በእናትሽ በጣም ተናድጃለሁ። ከባሌ ጋር ተጣላን። ድሮም ወንዶች እስኪያገቡ ነው ቀላል እስኪያገቡ በጣም ነው ያናደደኝ። መጀመሪያ እኮ ይኸውልሽ እኔ ከመጋባታችን ያኔ በፍቅር ዘመን እፍ ባልን ሰዓት ማለት ነው ኮንሰርት የተባለ አብረን ተያይዘን ስንነዳ ስንሄድ ነበር እንትን የምንለው አሪፍ ጊዜ የምናሳልፈው። አሁንስ ለትዳራችንና ለፍቅራችን ቆንጆ ጊዜ የምናሳልፍበት ይሆናል እንሂድ አልኩት። እሺ ኧረ ተይኝ በእናትሽ። ሲጀመር ወንዶች ካገቡ በኋላማ ጸባያቸው ይቀየራል። ለዛ ነው ሲኑ ረስተሽ የመጣሽው። ገና ምን አይተሽ ራሴ ይሄን ኮንሰርት ከቀረው ራሴንም መርሳቴ ነው። አንቺ ሲኑ ነው ይሽቱ እንዴ? ምንድነው? እኔ ይኸውልሽ ሙያዬ ታውቂዋለሽ፣ እሰራለሁ፣ እለፋለሁ፣ እደክማለሁ። ምንም ሙያ ሽታ የለውም፣ ምግብሽ ጠረን የለውም ይለኛል ባሌ። ስለዚህ ከዚህ በኋላ እንደው ሽቶ፣ ቦዲ ስፕላሾች ምናምን እያደረኩኝ ለአሪፍ ጠረን፣ ለአሪፍ ሽታ ማድረግ ነው። እስኪ አሁን እንግዲህ እንደሌለው አረጋግጣለሁ። እቺ ሽቶ ነው የሚለው ደስ ሲል ልዩ ጣዕም